አርእስተ ዜና የአየር መቃወሚያው ተመቷል። ተኳሾቹም ተገድለዋል። ተጠናክሮ በቀጠለው ስቦ ማስከዳት ከ8 በላይ የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በአንጾኪያ ገምዛ ክላስተር የፋኖ ከፍተኛ አመራሮች በተገኙበትም የተማሪዎች የዓመቱ የትምህርት ማጠናቀቂያም በደማቅ ሁኔታ ተካሂዷል። አማራ ማንነታቸው እንደ ወንጀል ተቆጥሮባቸው በሽብር ወንጀል የተከሰሱ የፖለቲካና የህሊና እስረኞች ፍርድ ቤት ቀርበዋል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከመልህቅ ልሳን አማራ የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በአንጾኪያ ገምዛ ክላስተር የፋኖ ከፍተኛ አመራሮች በተገኙበት የተማሪዎች የዓመቱ የትምህርት ማጠናቀቂያ በደማቅ ሁኔታ ተካሂዷል። በሸዋ ጠቅላይ ግዛት በአንጾኪያ ገምዛ ክላስተር ዋሻገነት ቀበሌ የሚገኘው የአንደኛ ደረጃ ትምህርት ቤት በትላንትናው ዕለት የዓመቱን የትምህርት ማጠናቀቂያና የደረጃ ሽልማት መርሃ ግብር በደማቅ ሁኔታ አካሂዷል። በዚህ ደማቅ የወላጆች ቀን በዓል ላይ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ፣ የሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች፣ የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች በክብር እንግድነት ተገኝተዋል። በዕለቱ በተከናወነው የበጎ አድራጎትና የማበረታቻ መርሃ ግብር ላይ በዓመቱ ከፍተኛና የላቀ ውጤትን ላስመዘገቡ ተማሪዎች በአርበኛ አበበ ሙላቱና ጥሪ በተደረገላቸው እንግዶች አማካኝነት የደረጃ ሽልማትና ልዩ ማበረታቻ ተበርክቶላቸዋል። በመርሃ ግብሩ ላይ የተገኙት የትምህርት ቤቱ መምህራን ለአርበኞችና ለአማራ ፋኖ ብሔራዊ ንቅናቄ አባላት ባስተላለፉት መልእክት በአካባቢው እጅግ አስቸጋሪና ስጋት በነበረበት ወቅት ጭምር ፋኖ እውነተኛ ህዝባዊ ደጀንነቱን በተግባር ማሳየቱን ገልጸው የፋኖ ሰራዊት አባላት በከፈሉት ዘርፈ ብዙ መስዋዕትነትና ባደረጉት ቀጣይነት ያለው ጥበቃ ምክንያት የአካባቢው ሰላም ተጠብቆም የመማር ማስተማር ሂደቱ ሳይቋረጥ ለዚህ የደስታ ቀን መብቃት መቻላቸውን መምህራኑ በታላቅ አክብሮት አመስግነዋል። የመድረኩን ማጠቃለያ ምክር አዘል መልእክት ያስተላለፉት የአማራ ፋኖ ብሔራዊ ንቅናቄም ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ የአንጾኪያ ገምዛ ክላስተር ተማሪዎች ነገ ሀገርንና ወገንን የሚረከቡ የነገ ተስፋዎች በመሆናቸው በትምህርታቸው ይበልጥ ሊበረታቱና ሊተጉ እንደሚገባ አሳስበዋል። ቃል አቀባዩ የድርጅቱን ጽኑ አቋምና ቁርጠኝነት ሲያረጋግጡ በእኛ በኩል ትምህርት አይቋረጥም፣ ወደፊትም የተማሪዎቻችን የትምህርት ጉዞ ሳይስተጓጎል በሰላም እንዲቀጥሉ ድርጅታችን በአማራ ፋኖ ብሔራዊ ንቅናቄ ስም በታላቅ እምነትና ቁርጠኝነት እገልጽላችኋለሁ ብለዋል። የአየር መቃወሚያው ተመቷል። በአማራ ፋኖ ብሔራዊ ንቅናቄም ወሎ ቤት አማራ ቀጠና ምኒልክ እዝ 105ኛ ኮር 71ኛ ክፍለ ጦር ስር የሚገኙትም የአንደኛ መሐመድ ዳውድ ሬጅመንት አርበኞች ከትላንት በስቲያ ሰኔ 21 2018 ዓ.ም በከላላ ግንባር በታላቅ የጦር ብቃት የጠላትን ኃይል በማፍረክረክም አንጸባራቂ ድልን አስመዝግቧል። በአየር መቃወሚያና በሌሎችም የሜካናይዝድ መሳሪያዎች ታጅቦ መነሻውን ከጊምባ ያደረገው የአገዛዙ ኃይል ንጹሃንን ለመጨፍጨፍ ሀብት ንብረት ለማውደምና ወረራን ለመፈጸም ወደ ሻፊና ባከት አካባቢዎች ለመንቀሳቀስ ሙከራ አድርጎ የነበረ ቢሆንም በአርበኞቹ ልዩ የውጊያ ጥበብ 2እና 3 ቦታ ላይ ተቆርጦም አይቀጡ ቅጣትን ተቀጧል። ትላንት አመሻሽ ድረስ በወሎ ቤት አማራ ቀጠና ከከላላ ግንባር ሻፊና በባከት አካባቢ ላይ በተደረገው ተጋድሎ የፋኖ አስደማሚ የጸረ ማጥቃትና የመልሶ ማጥቃት ጥበብ ሲታይ፣ በአንጻሩ የጠላት ኃይሎች ከወደ ፋኖ የተወሰደባቸውን እርምጃም የሚመክቱበት ፋታ አጥተው ተሽመድምደው የዋሉበት አውደ ውጊያ ተካሂዷል። አርበኞቹ ጠላትን በሁለት አቅጣጫ ማለትም በሻፊና በባከት በኩል ቆርጠው ቀጠናውን በመቆለፍ ከባድ እርምጃ ወስደውበታል የተባለው በአካባቢው በተለይ ጎራዳ ተብሎ በሚጠራው ቦታም ጠላት በአየር
የአየር መቃወሚያ መሳሪያ ታግዞ ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃ ለመቋቋም ሙከራ ቢያደርግም ነገር ግን ከጥቃቱ መክበድና ከአጥቂዎቹ ፍጥነት ጋር ተዳምሮ ጠላት ሙትና ቆስለኛውን አዝረክርኮ ለመሸሽ ተገዷል። በዚህ ተጋድሎ ሙትና ቆስለኛ ከተደረጉ የጠላት እግረኛ ወታደሮች በተጨማሪ የአየር መቃወሚያው አፈሙዝ በፋኖ ዱሽቃ ተመቶ በእሳት ሲጋይ የአየር መቃወሚያ ተኳሹና ረዳቱ ፋኖ ባካሄደው የዲሽቃና የብሬን ስብጥር ተኩስ ተገድለዋል። የ71ኛ አባናደው ክፍለ ጦር አርበኞች ከወሰዱት ከባድ የሆነ የጸረ ማጥቃትና የመልሶ ማጥቃት ስልትን ከአንዳች አማራዊ ጀግንነትና ወኔ ጋራ ያዋሃደ እርምጃ አንጻር የጠላት ከባባድ መሳሪያዎችና የሰው ኃይሉ ትርጉም ባጣበት በዚህ ተጋድሎ 23 የአገዛዙ ወታደሮች ተገድለዋል። በርካታም ልዩ ልዩ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶችን በፋኖ ቁጥጥር ስር ውለዋል። አርበኞች ከሚያደርጉት የመደበኛ ውጊያ በተጨማሪ የጠላትን ኃይል ስቦ ከመምታት ጀምሮ በከባባድ የጦር መሳሪያዎች ሽፋን ታግዞ በሚንቀሳቀሰው የጠላት ኃይል ላይ የጸረ ማጥቃት እርምጃን በመውሰድ እንዲሁም የቆረጣና የደፈጣ ጥቃትን በመፈጸም ተጠናክሮ በቀጠለው ስቦ ማስከዳት 8 የአገዛዙ ሰራዊት አባላት ከነ ሙሉ ትጥቃቸው ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ እዝ 303ኛ አሳምነው ኮርን 8 የአገዛዙ ሰራዊት አባላት ከነ ሙሉ ትጥቃቸው ተቀላቅለውታል። መነሻቸውን በሰሜን ወሎ አስተዳደር ዞን ላስታ ወረዳ ብልብላ ከተማ 204ኛ ኮር በኮሎኔል አባቡ የምትመራው 35ኛ ክፍለ ጦር ቃኞች 6 አባላቱ ምቹ ቦታና ጊዜ ይጠብቁ የነበሩ የአማራን ሕዝብ ግፍ ቆሞ ማየትና ተባባሪ መሆን የሰለቻቸው ለስለላ በተላኩበት እርስ በእርስ በመተማመንና ቆራጥ ውሳኔን በመወሰን ሰኔ 22 2018 ፋኖን ተቀላቅለዋል። በሌላ አቅጣጫም ከ38ኛ ክፍለ ጦር 2ኛ ሬጅመንት 100 መሪና 1 ብሬን ተኳሽ ከነሙሉ ትጥቃቸው 19ኛ ክፍለ ጦር ወደ ፋኖች ቤት ጎራ ያሉ ሲሆን ለመጡት ጥቁር እንግዶች በአማራነት ባህልና እሴትም በእንክብካቤ ተይዘዋል ተብሏል። አገዛዙ በአርበኛ ኢንጂነር ዘበነ በላይነህ ቤተሰቦች ላይ እስራትና ከባድ ድብደባን መፈጸሙ ተገልጿል። ሰኔ 22 2018 በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ከአንኮበር ወረዳ የአፋብን እቅድና ስትራቴጂክ መምሪያ ኃላፊ የሆኑት የአርበኛ ኢንጂነር ዘበነ በላይነህ ቤተሰቦች በአገዛዙ ታስረው ማሰቃየት እየተፈጸመባቸው መሆኑ ተረጋግጧል። የፋኖን ወታደራዊ ክንድ መቋቋም ያቃተው የአገዛዙ ሰራዊትም ከዚህ ቀደም የጀግናውን አርበኛ ቤተሰቦች ንብረት ያወደመ ሲሆን ትላንት ደግሞ ንጹህ እናቱንና መላው ቤተሰቡን በማሰርና በማንገላታት ላይ ነው ተብሏል። ይህ የእስራትና የማንገላታት እርምጃም የአገዛዙን ተሸናፊነት የሚያሳይ እንጂ ትግሉ ላይ የሚያመጣው ምንም አይነት የውጤት ለውጥ እንደሌለም ይታወቃል ተብሏል። ጀግናው አርበኛ ኢንጂነር ዘበነ በላይነህ በአገዛዙ እየተፈጸመ ባለው በዚህ እኩይ ተግባር ምክንያት ይበልጥ የሚጠነክር እንጂ የሚዝል ክንድ እንደሌለውና ትግሉ ተጠናክሮ እንደሚቀጥል አስታውቋል። በአሙር ወረዳ አጋምሳ ከተማ ከፍተኛው ውጊያ መደረጉንና የመንግስት ኃይሎች አካባቢውን ለቀው መውጣታቸው ተሰምቷል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ስር በምትገኘው የአሙር ወረዳ ዋና ከተማ አጋምሳ ከፍተኛ የተኩስ ልውውጥና ውጊያ እያስተናገደች መሆኑን የደረሰን መረጃ ያመለክታል። ከአካባቢው የጦር ግንባር የወጡ መረጃዎች እንደሚያመለክቱትም በከተማዋ ለሰዓታት በቆየው ብርቱ ውጊያ ሳቢያ በአካባቢው የነበረው የሚሊሻ
ኃይል ሙሉ በሙሉ ተበትኖ የጠፋ ሲሆን የብልጽግናው አገዛዝ መደበኛ መከላከያ ሰራዊትም ከተማዋን ለቆ ለመሸሽ መገደዱ ተገልጿል። የአማራ ፋኖ አመራር የሆኑት ሻለቃ ሀብታሙ ጥላሁን ይፋ እንዳደረጉትም የአገዛዙ ሰራዊት ከአጋምሳ ከተማ የሸሸ ሲሆን በአሁኑ ወቅት ከተማዋ ሙሉ በሙሉ በፋኖ ወታደሮች ቁጥጥር ስር ውላለች። ውጊያውን ተከትሎ የሰራዊቱ ማፈግፈግ በአካባቢው ላይ አዲስ የኃይል ሚዛን የፈጠረ ሲሆን በከተማዋና በዙሪያዋ ያሉ ስልታዊ ቦታዎች በነጻነት ኃይሎች እጅ መግባታቸው ተረጋግጧል። ውጊያው ከተማዋን ከፍተኛ ተኩስ ውስጥ ጥሏት የቆየ ቢሆንም ሰራዊቱ ለቆ መውጣቱን ተከትሎ በአሁኑ ሰዓት ከተማዋ በአማራ ፋኖ ቁጥጥር ስር ሆና አንጻራዊ መረጋጋት እየታየባት እንደሚገኝ ከስፍራው የሚወጡ መረጃዎች ያመለክታሉ። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር።